ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ክፍል 3 ነው። ክፍል 3 የአማርኛ ፊደላቶችን በእንግሊዘኛ እንዴት አድርገን እናነባለን። እንግሊዘኛ ለማንበብ ለማወቅ በጣም ከፍተኛ እርዳታ ያለው ትምህርት ነው ይዤላችሁ የመጣሁት። እንዲሁም አማርኛ ፊደላትን ጭምር ስለሆነ የምንማረው ለሁለቱም ትምህርት በጣም ጥሩ ፍሬ የምታፈሩበት ነው ይዤላችሁ የመጣሁት። በውስጥ መስመር ለመማር ባዮ ላይ ባለ ስልክ መደወል ትችላላችሁ፣ አለያም በ0927 1551 29 የቪዲዮ ታች ላይ የምታገኙት ስልክ ተጠቅማችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። የዕለቱ ክላሳችን ሀ ሁ ሂ ሃ ሄ ህ ሆ። ኸ ስንል ኤች ኢ፣ ሁ ስንል ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ። አሁን ወደዚህ እንደዚህ አግድም በምንሄድበት ጊዜ ኤች ምንም አትቀየርም። የሚቀየሩት ቫውል ሌተሮች ናቸው። ቫውል ሌተር የምንላቸው ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ኦ ናቸው ማለት ነው። እነዚህ ናቸው የሚቀየሩት አግድም ስንሄድ፣ ምክንያቱም የአንድ ቤተሰብ ልጅ ስለሆነ አባታቸው አይቀየርም። ኤች አባታቸው ነው፣ ሌሎቹ ልጆች እንደሆኑ አድርገን እንይዛለን ማለት ነው። ቀጣይ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። አሁንም ወ ስንል ደብሊው ኢ፣ ው ስንል ደብሊው ዩ፣ ዊ ስንል ደብሊው አይ፣ ዋ ስንል ደብሊው ኤ፣ ዌ ስንል ደብሊው ኢ፣ ው ስንል ደብሊው፣ ወ ስንል ደብሊው ኦ እናደርጋለን ማለት ነው። ወ እና ደብሊው ኢ፣ ይሄኛው ደግሞ ወ ብለን ደብሊው ኦ። ስም በምንጽፍበት ወይም ቃላት በምንጽፍበት ጊዜ ሁለቱን መጠቀም እንችላለን፣ ግን ሞር የሚመጣው ደብሊው ኦ ነው። ው የሚለው ደግሞ ው፣ ለምሳሌ ውበቴ የምትባል አንዲት ልጅ ው ስጽፍ ውን የመጀመሪያ ፊደሏን ስጽፋት በእንግሊዘኛ ለመጻፍ ዩን ታስከትላታለች። ው ግን ከመሃል ላይ ብትመጣ እውነት ብለን ብንጽፍ ው ደብሊው አይኖራትም ማለት ነው። ማለቴ ዩ አይኖራትም ማለት ነው። ደብሊው እንጠቀማለን፣ ዩ አይኖራትም። ስድስተኛዋን እንጠቀማለን ማለት ነው። ኦኬ ዩ፣ የ፣ ያ፣ የ፣ ይ፣ ዮ። ኦኬ የ ስንል ዋይ ኢ፣ ዩ ስንል ዋይ ዩ፣ ይ ስንል ዋይ አይ፣ ያ ስንል ዋይ ኤ፣ የ ስንል ዋይ ኢ፣ ይ ስንል ዋይ፣ ዮ ስንል ዋይ ኦ እናደርጋለን ማለት ነው። እዚህ ጋር አሁን በደንብ አድርጋችሁ ማየት ያለባችሁ ምንድነው፣ እዚህ ሶስቶቹን ፊደላቶች እስኪ ወደታች እንሂድ። ወደታች በምንሄድበት ጊዜ ምንድነው አንድ ምን እናደርጋለን መሰላችሁ፣ አንድ ሰፈር ያሉ ሰዎችን እንይዛለን። አንድ ሰፈር ወይም ደግሞ አንድ አባት አለ፣ ግን ልጆቹ ከተለያዩ ሚስት 3 ልጅ ቢወልድ ብለን እናስበው። አባታቸው አንድ ሆኖ የተለያየ ቢሆን የሚጠሩት በአንድ አባታቸው ስም ነው ማለት ነው። እዚህ ጋር ወ አልና አይደለ? ወ ስንል ደብሊው አደረግን። እንደዛ አግድም ስንሄድ ደብሊው አግድም ስንሄድ ማለት ነው። እዚህ ጋር ደብሊው አለች፣ እዚህ ጋር ዋይ አለች፣ እዚህ ጋር ኤች አለች። እንደዚህ በምንሄድበት ጊዜ ኤች አትቀየርም። ደብሊውም እንደዛ አግድም በምንሄድበት ጊዜ አትቀየርም። ዋይም እንደዛ አግድም በምንሄድበት ጊዜ አትቀየርም። ቁልቁል በምንሄድበት ጊዜ ወይም ወደ ታች በምንሄድበት ጊዜ ደግሞ ኤች፣ ደብሊው፣ ዋይ ይለያያሉ ማለት ነው። ኢ ኢ ኢ። ቫውል ሌተሮች ግን ወደ ታች ሲሄድ አይቀየሩ ማለት ነው። ልክ እንደዚህ አይነት ነገሮችን ትኩረት በማድረግ መያዝ ትችላላችሁ ማለት ነው። እሺ ወደ ቀጣይ ደግሞ ስንሄድ ዘ፣ ዙ፣ ዚ፣ ዛ፣ ዘ፣ ዝ፣ ዞ። ዘ ስንል እንግዲህ እዚህ ጋር ዜድ ኢ፣ ዙ ስንል ዜድ ዩ፣ ዚ ስንል ዜድ አይ፣ ዛ ስንል ዜድ ኤ፣ ዜ ስንል ዜድ ኢ፣ ዝ ስንል ዜድ፣ ዞ ስንል ዜድ ኦ እናደርጋለን ማለት ነው። አሁንም እንደዛ አግድም በምንሄድበት ጊዜ ዜድ አልተቀየረችም። የሚቀየሩ ቫውል ሌተሮች ናቸው ማለት ነው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዠ ስንል ዜድ ኤች ኢ ዠ ለማለት ማለት ነው። ዡ ስንል ዜድ ኤች ዩ፣ ዢ ስንል ዜድ ኤች አይ፣ ዣ ስንል ዜድ ኤች ኢ ኤ፣ ዣ ስንል ዜድ ኤች ኤ፣ ዤ ስንል ዜድ ኤች ኢ፣ ዥ ስንል ዜድ ኤች፣ ዦ ስንል ዜድ ኤች ኦ እናደርጋለን ማለት ነው።
ቀጣይ ደግሞ ደ ስንል ዲ ኢ፣ ዱ ስንል ዲዩ፣ ዲ ስንል ዲአይ፣ ዳ ዲኤ፣ ዴ ዲኢ፣ ድ ዲ ብቻ፣ ዶ ዲኦ። ኦኬ አሁን እዚህ ጋር በደንብ አድርጋችሁ አሁን ማየት ያለባችሁ እንደዚህ ቁልቁል በምንመጣበት ጊዜ መጨረሻ ላይ ያሉትን ፊደላት ነው የምናይ። የመጀመሪያ ፊደላት የሚወስዱት ቫውል ሌተር ኢ ናት። ኢ ኢ። ሁለተኛ ዩ ዩ ዩ ዩ። ሶስተኛ አይ አይ አይ። ሶስተኛ ፊደል በሙሉ ማለት ነው። አራተኛ ኤ ነው። ኤ ኤ ኤ። አምስተኛ ፊደል ኢ። አይ ኢንም ይወስዳሉ፣ ኢንም ብቻ ይወስዳሉ። እዚህ ጋር በትኩረት ማየት አለባችሁ። ለመጻፍ ኢን ነው የምናደርገው። ፊደላቶችን በዝርዝር ለማወቅ ግን አይ እናደርጋለን። ስለዚህ እኛ ደግሞ ለመጻፍ የምንጠቀምበትን እናደርጋለን። በሁለቱም ማየት ትችላላችሁ። ከመጀመሪያ ፊደል ጋር ለመለየት አይ ኢን ማድረግ ትችላላችሁ። ነገር ግን ለመጻፍ ለምሳሌ ዜድ ብላችሁ ብትጽፉ ዜድ ወይም ዜናው ብላችሁ ብትጽፉ አንድ ሰው ዜናው የሚባል ስም ቢኖር ዜድ ኢ አርጋችሁ ምጽፉ ዜድ አይ ኤ አታደርጉም። ስለዚህ ለዛ ነው ይሄን እየተጠቀሙት ያለሁት ማለት ነው። ስለዚህ ዜናው ብለን በምንጽፍበት ጊዜ ዜድ ኢን እናደርጋለን ማለት ነው። ዜና ስንል ደግሞ ኤን ኤ፣ ው ስንል ደብሊው ብቻ እናደርጋለን ማለት ነው። ኦኬ ቀጣይ ደግሞ አሁንም ዜድ ኤች ዠ ለማለት ማለት ነው። ደ ለማለት ዲኢ እናደርጋለን። ስለዚህ ይህንን በትኩረት መያዝ ብቻ ነው። አንዴ በደንብ አድርጋችሁ ከያዛችሁት በቃ ይያዛን፣ ቀላል ነገር ነው። ወደ ቀጣይ ስንሄድ ጀ ጁ ጂ ጃ ጄ ጂ ጆ። ጀ ስንል ጀ ኢ እናደርጋለን። ጁ ስንል ጀ ዩ፣ ጂ ስንል ጀ አይ፣ ጃ ስንል ጀ ኤ፣ ጄ ስንል ጀ ኢ፣ ጂ ስንል ጀ ብቻ፣ ጆ ስንል ጀ ኦ እናደርጋለን ማለት ነው። ስለዚህ እንደዛ ግድም ስንሄድ ጀ አልተቀያየረችም። ገ ስንል ጂኢ፣ ጉ ስንል ጂዩ፣ ጂ ስንል ጂአይ፣ ጋ ስንል ጂኤ፣ ጌ ስንል ጂኢ፣ ግ ስንል ጂ፣ ጎ ስንል ጂኦ። ጎ ጂኦ ብቻ በእንግሊዝኛ ጻፍ መሄድ ማለት ትሆናለች። ጎ ካለ አንድ ሰው ሂድ እንደማለት ነገር ነው። ጠ ስንል ቲኢ፣ ጡ ስንል ቲዩ፣ ጢ ስንል ቲአይ፣ ጣ ስንል ቲኤ፣ ጤ ስንል ቲኢ፣ ጥ ስንል ቲ፣ ጦ ስንል ቲዩ ቲኦ ብቻ የሆነው ማለት ነው። እንግዲህ እዚህ ጋር የተዘረዘሩ እያንዳንዱ ፊደላት የራሳቸው የሆነ ውክልና አላቸው። ቃል በምንጽፍበት ጊዜ እያንዳንዱ የእንግሊዝኛ ወርድ በምንጽፍበት ጊዜ እያንዳንዷ ቃል እያንዳንዷ እዚህ ጋር ያላትን የተጠቀምናትን ፊደል እናስገባለን ማለት ነው። በትኩረት ካያችሁት በጣም ቀላል ነገር ነው። ነገር ግን ትኩረት ካልሰጣችሁትና ኬርለስ ከሆናችሁ ሊከብዳችሁ ይችላል። ትኩረት መስጠት ነው ያለባችሁ። ኦንላይን ለመማር ባዮ ላይ ባለ ስልክ ከሀገር ውስጥም ሆነ ከሀገር ውጭ ያላችሁት ወንድሞቻችን መደወል ትችላላችሁ ማለት ነው። በኢሞ፣ በቴሌግራም እንዲሁም በዋትስአፕ ደውሉ ታገኙናላችሁ። ለዛሬ የነበረን ክላስ ይሄን ይመስላል። ቀጣይ ክፍል 4 ይዤ እገኛለሁ። መልካም ጊዜ